ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ ስለ ቀረፋ ማወቅ የሚገባችሁን ሁሉንም የጤና ጥቅሞቹን፣ በውስጡ ምን ይዟል፣ ምን አይነትስ ጠቀሜታ አለው የሚለውን በዝርዝር እንመለከታለን። እስከ መጨረሻው አብራችሁኝ ትቆዩ ዘንድ በአክብሮት እጠይቃለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ታደርጉ ዘንድ በአክብሮት እየጠየቅኩኝ በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ቪዲዮን ላይክ በማድረግ ትጀምሩ ዘንድ በአክብሮት እጠይቃለሁ። ቀረፋ የሚገኘው ከቀረፋ ዛፎች የውስጠኛው ቅርፊት ሲሆን ለምግብ ጣዕም እና ለሕክምና አገልግሎት በሰፊው ይውላል። በውስጡ እንደ ፖሊፌኖል እና ሲናማሊድሃይድ ያሉ ኃይለኛ ንጥረ ነገሮችን ይዟል። እነዚህም ጸረ ብግነት፣ ጸረ ባክቴሪያ እና ለሰውነት ሜታቦሊዝም ጠቃሚ የሆኑ ባህሪያት እንዲኖሩት አድርገውታል። እንግዲህ ቀረፋ ሁለት አይነት የቀረፋ አይነቶች አሉ። የመጀመሪያው የሴሎይን ቀረፋ ሲባል ሁለተኛው ደግሞ አይነት የካሲያ ቀረፋ በመባል ይታወቃል። የሴሎይን ቀረፋ እውነተኛው ቀረፋ ተብሎ የሚጠራ ሲሆን ለረጅም ጊዜ አጠቃቀም የተመረጠ የቀረፋ አይነት ነው። የካሲያ ቀረፋ ደግሞ በገበያ ላይ በብዛት የሚገኝ ሲሆን ኩማሪን የተባለውን ንጥረ ነገር በውስጡ በብዛት ስለሚገኝ በከፍተኛ መጠን መውሰድ ለጉበት ጉዳት ሊያጋልጥ ይችላል። የቀረፋን የስነ ምግብ ይዘት ስናይ በ100 ግራም የተፈጨ ቀረፋ ውስጥ 247 ኪሎ ካሎሪ ኃይል አለው። ካርቦሃይድሬት 81 ግራም አለው። ፋይበር ይዟል። ፕሮቲን አለው። ካልሲየም፣ የአይረን፣ ማንጋኔዝ፣ ፖሊፌኖል የመሳሰሉ ንጥረ ነገሮችን ይዟል። እንግዲህ እንደ ማሳሰቢያ ቀረፋ አብዛኛውን ጊዜ በትንሽ መጠን በቀን ከ1 እስከ 5 ግራም መውሰድ ይገባል። የሚሰጠው የጥቅም ከኃይል ወይም ካሎሪ ይልቅ በውስጡ ካሉት ማዕድናትና ባዮአክቲቭ ውህዶች የሚመነጭ ነው ማለት ነው። ስለዚህ በቀን ውስጥ ከ1 እስከ 5 ግራም ያልበለጠ ቀረፋ መውሰድ አለብን ማለት ነው። እንግዲህ የቀረፋን ዋና የጤና ጥቅሞች ስንመለከት የመጀመሪያው ጸረ ኦክሳይድ ወይም አንቲኦክሲዳንት ተግባሩ ነው። በውስጡ ያሉት ፖሊፌኖሎች የሴሎችን ወይም የህዋሳትን እርጅና ይከላከላሉ፣ የደም ዝውውር ጤናን ይደግፋሉ ማለት ነው። ሌላው ጸረ ብግነት ነው ወይም አንቲ ኢንፍላማቶሪ ባህሪ ያለው። እንግዲህ ቀረፋ በውስጡ ያለው ሲናማሊድሃይድ በሰውነት ውስጥ ያሉ የብግነት ምልክቶችን ለመቀነስ ይረዳል። ሌላው የደም ስኳርንና ሜታቦሊዝምን ለማሻሻል ነው። በውስጡ እንግዲህ የኢንሱሊን ስሜትን ወይም ኢንሱሊን ሴንሲቲቪቲን ያሻሽላል። ለአይነት 2 የስኳር ህመምተኞች የደም ስኳር መጠንን ለመቀነስ ይረዳል። ከምግብ በኋላ የሚከሰትን ከፍተኛ የስኳር መጨመርንም ይቆጣጠራል ማለት ነው። ሌላው የቀረፋ ጠቀሜታ ለልብ ጤና ነው። እንግዲህ መጥፎ ኮሌስትሮል ወይም ኤልዲኤል እና ትራይግላይሴራይድ ለመቀነስ ይረዳል ማለት ነው ቀረፋ። ሌላው የደም ግፊትን በትንሹም የማስተካከል አቅም አለው ማለት ነው። ሌላው እንግዲህ የቀረፋ ጠቀሜታ ለአእምሮ እና ለአጥንት ጤንነት ነው። እንግዲህ ቀረፋ የማስታወስ ችሎታን ያሻሽላል። ሌላው በውስጡ ያለው ከፍተኛ ማንጋኒዝ ይዘት ለአጥንት ጥንካሬና እድገት ወሳኝ ነው ማለት ነው። እንግዲህ ከዚህ በማስከተል ቀረፋን እንዴት እያዘጋጀን እንጠቀም የሚለውን እናያለን። ቀረፋን ሳናበስል መጠቀም ነው። እንግዲህ ቀረፋን በቀጥታ በጭማቂ ወይም ስሙዚ ውስጥ እንዲሁም ኦትሚል ውስጥ በእርጎ በመሳሰሉት ነገር ውስጥ ቀጥታ በመነስነስ ብንጠቀም ከፍተኛውን የአንቲኦክሲዳንት ጥቅም ለማግኘት ይረዳል ማለት ነው። ሌላው በመካከለኛ ሙቀት ማብሰል ነው። ቀረፋ በዝቅተኛ ሙቀት ሲበስል ንጥረ ነገሮችን አይሰብርም። በዳቦዎች ውስጥ መጠቀም እንችላለን። በወጡ ውስጥ በተለያዩ ሶሶች ውስጥ በመጨመር እንግዲህ ቀረፋን መጠቀም እንችላለን ማለት ነው። ከጤናማ ቅባቶች ጋር ማጣመር ነው። ሌላው ቀረፋን ጤናማ ቅባት ካላቸው ምግቦች እንደ ለውዝ፣ የወይራ ዘይት ጋር መውሰድ በስብ ውስጥ የሚሟሙ ንጥረ ነገሮች በቀላሉ ወደ ሰውነት እንዲገቡ ያግዘናል ማለት ነው። ሌላው እንግዲህ እና የተለመደው ቀረፋን ሻይ መልክ መጠቀም ነው። እንግዲህ ከ5 እስከ 10 ደቂቃ በማፍላት ንቁ የሆኑ ንጥረ ነገሮችን ማግኘት ይቻላል። ነገር ግን ከልክ በላይ አፍልቶ ሽታውና ይዘቱ እንዲጠፋ ማድረግ ግን አይመከርም ማለት ነው። እንግዲህ እንደ ጥንቃቄና እንደ ማሳሰቢያ ደግሞ የሚከተሉትን ሐሳቦች እናጋራ። የጉበት ጤና ካሲያ የተባለው የቀረፋ አይነት በቀን ከ2 እስከ 4 ግራም በላይ መጠቀም ለጉበት መመረዝ ሊዳርግ ይችላል። ስለዚህ ሴሎይን የተባለውን የቀረፋ አይነት ለዕለታዊ አጠቃቀም ይበልጥ ደህንነቱ የተጠበቀ ነው። ሌላው ከመድኃኒት ጋር ያለው መስተጋብር ነው። በተለይ
ደም ማቅጠኛ ወይም የስኳር መድኃኒት የሚወስዱ ሰዎች ቀረፋን በብዛት ከመጠቀማቸው በፊት ሐኪማቸውን ማማከር አለባቸው ማለት ነው። ቀረፋ ለደም ስኳር ቁጥጥር፣ ለልብ ጤና፣ ለሰውነት መቆጣት የሚሆን ድንቅ ቅመም ነው። ውጤታማነቱን ለማረጋገጥ ትክክለኛውን የቀረፋ አይነት መምረጥና በመጠን መጠቀም ተገቢ ነው። እስካሁን ይህን ቪዲዮ ስለተመለከታችሁ እያመሰገንኩኝ ቪዲዮን ከወደዳችሁ ላይክ በማድረግ ይጠቅማል ብላችሁ ካሰባችሁ ለሌሎችም ሼር በማድረግ ለብዙሃን መረጃው ይዳረስ ዘንድ እንጠይቃለን። ሐሳብ አስተያየት ካላችሁ ቢሻሻል ቢጨመርልን ቢሰራልን የምትሉትን ነገሮች ኮሜንት ላይ አሳውቁን። ዘወትር በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ